እንደዛ አድርጊው። ቆይ ቪዲዮውን ስታመጪ ነው ፊትሽ አየሽው እንዳለ ነው። ፊቷ እንዳለ ነው። እኔ እንደዚህ መሆን ነው የምፈልገው። አንቺ ፊትሽ ወፍራም ነው ትሞያለሽ። ማርያምን በእውነት እኔ አሁን ፊቴ እንደ አንዳንድ ሰው እንደዚህ ፊታቸው ሙልት ያለ ወፈር ያሉ ሰዎች ሲያረግዙ ደግሞ የሚከሱ ደግሞ አሉ። እንደዛ ከሆነ የተመጣጠነ ምግብ በላለሁ። ኖ አይደለም መልሰሽ ምናምን የሚያምሽ ከሆነ ኤልሹ ላይክ አንዳንድ ጊዜ እንትን ይልሻል ምግብ ምናምን ፀጉሯ ራሱ ድፍት ያለ እናቴ ሰው ፀጉሩ ይነቀቅላል ምናምን ይባላል። ኖ አይነቃቀልም። ስታጠቢ ነው መጀመሪያ ስታረግጂማ ፀጉርሽ ራሱ ያድጋል እኮ ኤልሹ ሲያምር ማማ ወዙ ራሱ ጉዝ ላይ እግዚአብሔር በጣም ነው የምታምሪው። ኧረ አሪፍ እርጉዝ ነበርሽ ሊያ አሪፍ ማስታወሻ አለሽ ብዙ በጣም ብዙ ስትም እንጂ ማስታወሻ አላት። አይገርምም? በጣም ብዙ ቪዲዮ ነው ያለኝ። በጣም ብዙ ቪዲዮ ነው ያለኝ። እንኳን ግን አልፖስትሽ። አንድ ቪዲዮ አልፖስትኩም። አንድ የሁለታቱ እኮ የሚታለፍ አይደለም። ሁለታት ከዛ አራት ጣት ይገባብሻል ይሉሻል። ሲደርስ ሲከፍት አራቱም ይገባል ይላሉ። ድፍር ብለው ማለት ነው። አራቱ ሊያ በሁለት ታስ መጥተህ ምናረገው ኦሬዲ ኖ ቼክ ማርክ ታረጉ። ሁለት ጣት ኢንች አላችሁ። ምን ኢንች የምትሉት ከዛም በኋላ አራቱም ይገባል። ገና ሲከፍት ይላሉ። ምኑ ነው የሚከፍተው? ምጡ ሲመጣ አራቱ ጣት ይገባል እዚህ ውስጥ። አዎ ለመሰለሽ ለሁለቱም እምቢ ብለሽ አልከፍትም ስትይ እኮ እሺ ብለሽ እንዲከፍችላቸው ነው አራቱን የሚሉሽ። ማለት ነው። አንድ ነገር ልንገርሽ ግን እኔ አዋላጅ አይደለሁም ነርስ ነኝ። ግን ያው ኮርሱን ስለምንወስደው እንገባለን። እኔ አሁን ከባህር ዳር ነው የተማርኩት። ከዛ ከባህር ዳር ነው ለአፓረንት ወደ ማርቆስ የሄድኩት እና ስራው ደስ እንድትወጁ ያደርግሻል። ማዋለድ ስራ ሳትፈልጊ እንድትወጁ ታደርጊዋለሽ። እና አንዳንድ ይሄ ልቅ ትሪት ስታደርጊ ክትትል ሲያደርጉ ሲመጡ በቃ ሴቶች ያሳዝኑሻል። በቃ ፊታቸው አብጦ እግራቸው አብጦ ሲመጡ ስታያቸው እዛ በጣም የሚያናድደኝ ጥያቄያቸው ደግሞ ሲያዩሽ ማለት ነው። ወይኔ ጠቆርሽ እኮ ከዛም ክሰል አረገቻት እኮ ሴት ናት ምን መሰለች አከሰለቻት ይሉሻል። እንዴት እንደምትሳቀቂ ማለት እሺ። አሁን እንደዚህ ይባላል። ዶክተር አይደለም የሚልሽ እኮ ሰው እኮ ነው የሚልሽ። ሰው ነው የሚልሽ። ገባኝ። ሰው አዎ አከሰለቻት ምን መሰለች። ወይኔ አፍንጫዋ ሰፋ ድፍጥጣ። አንዳንድ ሴቶች መሰለሽ እርሺ ሊወጣ ሲል አምጠው ይቆማሉ። ዝም ይላሉ። ምጡን ያቆሙታል። ያኔ ባትሽ ጦጣ አስታረጊያት ስትበል ትለቃለች። ግዴታ ድብድብ ነው ይልሻል። ባይዛው ቁንጥጥ የሚያደርጉሻል። ቁንጥጥ ያደርጋሉ እንድትለቂ ማረኝ እንድትቀግሽ እንዳታፈኝ እኮ ልጁ ይታፈናል እኮ። እኔ ግን ስደርሽ እኔ የሆነች ነርስ ምናምን እንደዚህ በጥፊ ምናምን ከመታችኝ እንደ ወልደም ብላ ይሁን ለእኔ ብላ ሲሻለኝ እጄ እንዲህ በጫማ ጥፊ ነው ማነሳት። ኧረ አታረጊውም እባክሽ። በኋላስ ደግሞ ልጅሽ የሆነ ነገር ቢሆን ምንድን ነው? ልጅሽ የሆነ ነገር ቢሆን ታይ እግዚአብሔር ነው እሱ። ከእግዚአብሔር ቀጥሎ እኮ በእነሱ እጅ ነሽ ያለሽው። የዛኔ እነሱ ተንከባክበው ምን ብለው ካላዋለዱሽ ምንም አታመጭም እንዴ። ልጅ እናት ከወለድሽ በኋላ ልጅ አይታመምብሽ። እንዴት እንደሚጨንቅ እቺ ነገራችሁማ በጣም ነው የሚወዷት። ስትሰጪ ሳታፍሪ አሁን ለምን ታፍሪያለሽ ይሏል። እኔ ይኸውልሽ ለእህቴ ምጥ ጊዜ ሄድ እንደዛ ብላት ብሩክ ተጣልቼ ከሆስፒታሉ ካልወጣሽ ምናምን ነገር ብላ እስቲ ምን እንደዛ ብላት አለች። እህቴን እንደዛ ብላት ማለት ነው። በጣም ነው የተናገርኳት። ፕሮፌሽናል እኮ ነው። አይባልም ምን አገባሽ? አንደኛ ሰው አይገባም። ወደዛ እናርቃለን። ሰው አናስጠጋም። አሁን እዚህ ባል ይገባል ይባላል። እዚህ ሀገር አይቻልም። እኛ ሀገር ግን ኢትዮጵያ ግን ማንም ሰው አይደርስም። በቃ የሚፈለገው ነገር ሰጫለሽ። እኔ ገዛ ነኝ
እግዚአብሔር ስከፍቺ ምናምን ብትለኝ እንደ አፏን ነው የምከፍተው። አይደርስም በቃ የሚፈለገው ነገር ሰጫለሽ። እኔ ገዛ ነኝ። እግዚአብሔር ስከፍቺ ምናምን ብትለኝ እንደ አፏን ነው የምከፍተው። ናደል ኤልሾ አታስታውሽውም? አንቺ አታስታውሽውም? በእንብርክክሽ ነው እኔ የማረሳው ማለት ነው። ጳውሎስ የሰፈራችን ልጅ ልትወልድ ሄደች ማለት ነው። ጳውሎስ ማሬ እንደዚህ ጎንበስ ብላ እየሄደች የልጁ ጭንቅላት ወጣ። ኮሪደሩ ላይ እየሄደች ጌታን ከዛስ እንዴ ማሬ እንዴት አድርገው ይዟት እንደገቡ ልጁን ሊገዩ ነው። ሊገሏት ብዙ ቤሪ ሚኪክ የኔ ፍቅር እልሹ በዚህ አካሄድሽ በተአምር ወንድ ዶክተር ነው የሚያስፈልግሽ። ኖ አይደለም ይልሽ። አሁን ለምሳሌ የግል ሆስፒታል ነው አንቺ አይደል የወለድሽው አይደል? አዲስ ገንዘብሽን ብለሽ ነው ምንድን ማለት ነው? እግርሽን ከፍተሽ ምንንም ልክፈት ምን አገባት ነፍጣ። ያውኑ ቤቢ ያውኑ ብቻውን አይማከሩ ከፓርትነርሽ አረገሽ ማለት ጊዜው ሰልጥኗል። እግርሽን መክፈት አለብሽ ማለት ነው። ይኸውልሽ አሁን ጊዜው ሰልጥኗል። አንደኛ ነገር በገንዘብሽ ነው የምትሄጂው። ገንዘብ ካለሽ በገንዘብሽ ነው። ትሪት ተደርገሽ ነው። አባብለውሽ ነው። እንኳን አይደለም ለሱ ለመርፌ ራሱ አባብለውሽ ነው። በፊት የሚወልዱት ግን መርፌ ተለምኜ መርፌ እንደምወጋልያ እኮ አልኩሽ እኮ አይኗን ቸፍናት ምናምን ተብዬ ምን በዚህ ጋር ለመወጋው ማለት ነው። ቆይ ኤልሹ ስንገናኝ የሆነ መርፌ የሆነ ቪዲዮ አሰሻለ የኔን ቪዲዮ እኔ ቢያንስ 30 ደቂቃ ሆስፒታሉን ውስጡን ግቢውን ሆስፒታሉን ዞሯለሁ። መርፌ ፀጉሯ ራሱ ድፍት ያለ እናቴ ሰው ፀጉሩ ይነቀቅላል ምናምን ይባላል። ኖ አይነቃቀልም። ስታጠቢ ነው መጀመሪያ ስታረግጂማ ፀጉርሽ ራሱ ያድጋል እኮ ኤልሹ። ሲያምር ማማ ወዙ ራሱ እግዚአብሔር በጣም ነው የምታምሪ። አሪፍ እርጉዝ ነበርሽ ሊያ። አሪፍ ማስታወሻ አለሽ ብዙ በጣም ብዙ ስትም እንጂ ማስታወሻ አላት። አይገርምም? በጣም ብዙ ቪዲዮ ነው ያለኝ። በጣም ብዙ ቪዲዮ ነው ያለኝ። እንኳን ግን አልፖስተትሽ። አንድ ቪዲዮ አልፖስተትኩም። አንድ አያት ፊቷ ቀጭን ነው። የስንት ወር ላይ ነሽ እዚህ ጋር ሊያ? 8 አንቺ በጣም እንዴ አሪፍ ነው ፊትሽ፣ አሪፍ ነው ለ8 ወር ፊቷ አሪፍ ነው እኮ። እሱን እኮ ነው የምልሽ። ስሞች ሊያ ማለት ነው። አሁን የምትኖርሽው ምናምን ምንድነው ልጁን አንሺው የሚባለው ሰርቶላችሁ? ኧረ እኔ አልረሳውም ማሬ። በቃ አንቺ እንደኔ ማርያም በጣም ነው የምታምሪው። ቱርክ ነው ካሜራው ላጥዳልሽ። ስንት ወር ነው? አሪፍ ማስታወሻ አለሽ አንቺ በጣም 8 ወር ላይ እንዴ በቃ ደህና ነሽ አንቺ። ትሽም አልተቀየረም አልማለውሽም። አልተቀየርሽም። እኔ ሳረግዝ ስፖርት ነው እሰራለሁ ልንገርክ እንዳልቸገር ማለት ነው። በቃ ጎበስ በጣም ነገረኛ በተለይ በቃ ትሆኛለሽ። እርጉዝ ነው እሱ እኮ ነገር አንፍዬ በተለይ ፌሻል ፊውቸር ከተቀየረ ምናምን ባሌን በአንተ ምክንያት ነው ይሄን የመሰልኩት። እግዚአብሔርን እንዴ ሰውዬው አምጥታ ቃል እንዴ ወንድሜ ስታያቸው አንተ የምታምጥ ነው የሚመስል ራሱ ምጡ ማለት ነው ነው እንዴ። ይሄንን እኮ እንትን አስገቢኝ እሺ። ዘር የኔ ግቢ ፍቅር ላኪያ አንቺ ከቀድም ለማንኛውም መልካም ጊዜ ይሆንላችሁ። እሺ እሺ ሰላም። እሺ እንዴት አደራችሁ? እንዴት አመሻችሁ? እንዴት አመሻችሁ? ቅድም ጀምሮ ሊያ ስትነግረን ነበረ። አዎ መብራት ጠፍቶ በባትሪ ቻርጀር አስበርተውኛለች እኮ። አንቺ ኢንተርቪው ማድረግ ነበረ የመሰለኝ መለስ ዜና የሆንኩ እንዴ ብዬውላ። ምን እንዴት ነው? 6 ሰዓት ነው የገባሁት። ማነው በኢትዮጵያ 12 ሰዓት ማለት ነው። ከዛም በጤና ጣቢያ ነበረ።
ከዛን አልጋ ላይ ያስወጥተውኝ ደነገጥኩ። አንቺ ልቤ አይዞሽ እናቴ ነይ ጭበናትሽ ነቡ የምትባየው ይቅርታና ከዛን ማለት ነው እያማትኩኝ ሊያ እንዳለችው ማለት ነው ክፈቻለኝ ማለት ነው። ምን ክፈቻለኝ ማለት ነው። ምኑን እግርሽን። ከዛን በቃ አይኔን ጨፍኜ አንዴ አየሁ ማለት ነው። ድጋሚ መጣ አልከፍትም ምንዋለ በሶስተኛ ድጋሚ መጣ። ከፍተሽ ስትሰጪ አላፍርሽ ምን ያሳፍርሻል አላለኝም። ሁማኔር ተሰርቼን የገባሁት አልኩሽ። ይሄን ሁማኔር እየነጨው እጄን እየነከስኩ በእውነት የእውነቴን ነው። ከዛን የእውነቴን ነው። ከዛም ማታ ልቤ እንዴት እንደሚመታ አውርቼ ስለማለት ከዛ ምን አሉኝ መሰለሽ እያማጥኩ ከጠዋት ጀምሮ ቦሌ በእግዚአብሔር እሺ ንገሪያት መራጠፋ ማለት ነው። ከዛ እኔ ስልክ በስልክ ማለት ነው። ለነገሩ ደህናው ጊዜ ነበረ። እንዳሁኑ ቢሆን ኖሮ ይሄን ይለቀውኛል። ልጄ ወጣለች ማለት ነው። ልጄ እንደዚህ ወጣ ያወራሉ እዛ እንትኖቹ ነርሶቹ ምናምን እንትን ሙቀት ቢያስፈልጋትስ ምናምን ማን ሪስፖንሲቢሊቲ ይወስዳል ምናምን እያሉ እጇን ያስኳትና ልደባደብ ነበረ ከልጁ ጋር ማለት ነው። ከዶክተሩ ጋር ሊመታኝ ምናምን ብሎ አዎ ይመችሽ። እኔ እና አንድ ነው እብድ ነገር ነኝና እዛ ደግሞ አዲስ አበባ ልስቱ ከባድ ነው። ዝም ብሎ ሰሚ እኔ እና አንድ ነው ጸባች ምን አመለጠኝ። አንቺ የት ነበርሽ እንደ ሁሉ ነገር አውርቼ ነው እንዳትነግራት እሺ። ዘርጌ ካቆምሽበት ቀጥ ዝም በይ። እየሰማው ነበር ከኮሜንቱ አይቻታል። እንኳን ገባሽ መብራት ጠፍቶ እያማጥኩ ልደባደብ ነበር። እጁን ይዤው አንቺ ያስር ይገባል። ግን መግባት የነበረበት አለ ሰዓት የሚመዘገባለሁ። ልክ መጥቶ ሲያሽ ዘርጌ ምን ውስጥ ነው የሚገባው? በታች ቤት ነው። ምን ውስጥ ይገባል? አይደለም ማለት ያለሽበት ክፍል መስሎኝ። ኧረ እሱማ ቀላል ነው። እግር ክፈት እንደሚያስጠላ ታፍሪም ይልሻል። ከዛን ሴት ዶክተር መጣች ማለት ነው። ነርስ ናት። ከዛም መዝገባዋለሁ ወይ ስትለው አልመዘገብኩም። እያንዳንዱ መጡ ሲያው የግድ መመዝገብ አለበት። የሆነ የሰዓታት ልዩነት አለው ቼክ ለማድረግ ማለት ነው። ኦልሞስት 4 ሰዓት ሆነ ከምሽቱ። ሲመጣ መብራት ጄኔሬተር